አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ? ሀባይቢ ቤተሰብ እና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እስኪ አሚር ዛሬ ወደ እናቱ ቤት እየተመለሰ ይመስለኛል። እስኪ ቪዲዮን አብረን እንከታተል። ሁላችሁም ዱአ አድርጉለት በያላችሁበት ቦታ እላችኋለሁ። ሀባይ ሰፈር ደርሰናል፣ እንዳትሄድ። ችግር የለውም በቃ ሂድ። ሰፈር ደርሰናል። እሺ እንዳይነካኝ ይየር አደጋ ነው፣ ሌላ አደጋ ነው። እሺ ሰፈር ደርሰናል። በለው ምን ሄደው ምግብ እንበላለን። ምግብ ቤት አይደል? ይሄ የኛ ቤት ነው፣ እናቴ ቤት ነው። ይሄው የእናቴ ቤት እያየሁት ነው። ተው እንዳትሄዱ በቃ። ወዲያ እንዳይነካኝ። ሚኪ ምን ማድረግ ነው? ቅድም እንዴ ያዘው ያልኩ አይደል? ሚኪ ቁም። ሚኪ ቁም። ያዘው ሚኪ። እንገለበጣለን። ሚኪ ተው። ገልብጦ ነበር እኮ አሁን። እሺ እንዴት ነው የምናደርገው? ሚኪ እጁን ወይ አታስሩት። እሺ ያዘው ቤት በደንብ ነበር እኮ። እሺ ኤርሚ መጥቷል። ኤርሚ እያየሁት ነው። ኤርሚን ታው በሉት። ለኤርሚ ንገሩት። ለኤርሚ ንገሩት። አጥፎ በቃ ሽብረን ሰሞራ ወራዶሽ ታውረድ አሉን። እሺ አበርኩ መሰለህ። ሸውደኝ ነው እንዴ? አልሄድም። ወንድም አለው አይደል? እንደማትሆን ነው ማሚር። አልሄድም። እኔ አታምነኝም። ናግረን ምንም አትሆን ነው። እኔ ወንድም እያለሁ ቀስ ደርሰናል። ተውኝ፣ አልፈልግም። ኤርሚ ተው በላቸው። ከጻይለው ለዚህ ኤርሚ ተው በላቸው። አትሆን ማሚር። ተውኝ እኮ ሳኔ ምንም አትሆን። ተውኝ። አንተ መልሱ። አልፈልግም። ያውና ኤርሚ ራሱ ኤርሚ ና እያተምት ሄደው ኤርሚ ምንድን ነው ልጁን ያሰራችሁት? ለምንድን ነው ያሰራችሁት? አትናገርም እንዴ? ለምን ነው ያሰርከው? አንተ ከሰው ይወጣል እንዴ? ለጻፍ ምናምን አይደለም የመጣሁሽ። ኤርሚ ለምን ነው ልጁን ያሰርከው? አንቺ ምን ሆነህ ነው? ተደኛ አይደለም እንዴ? ምን ነው ያደረገው? አንተ ምን ነው ፈልገው? ምን ነው ፈልገው? ምን አገባ? ምን ማለት ነው? ምን አገባ? ከልጁ ለምን አንቺ ከልጁ የማወጡት? ምን ደረስ ነው ማለት ሰማላው ከዚህ ኤርሚ ልትጣሉ እንደነበር እሱ ልገኛ ምን ትሆነ እዚህ ጋር ሰው ይመጣው እናቱ ብታይስ በሽተኛ እኮ ነው። ኤርሚ በሽተኛ ያሟል እኮ ጓደኛው ነው አይደለም እንዴ? በሽተኛ አይደለም። ለገኛ ይመጣው ሹጎስ አረጋጋም ብቶ ኤርሚ ለዛ ሰው ነው አንተ እንዳይፈታ ተባለ አይደል? ለምን ነው የማይፈታው? አንተ ምን ቤት ነህ? አንተ ራስህ ምን ቤት ነህ? እዚህ ምን አባንም ሰራ አንተ አረፋት ኤርሚ ነው ወኔ ያለ ምንድን ነው ይሄ ልጅ ተጣጣ አንቺ ነው ማለት እዚህ ኤርሚ አይመለከትም። ይሄዳሉ ጸበላ ነብይና አንተ ሲጀመር ምን አገባ? ምን ትሆን የመጣው ይሻለው አሳነ ምታሽለው እጁራሳ ወይ ሰው የመጣው እናት መጣይስ እኮ ስለሰዳሽ ብቻ ላይ ጀና ዳና አስረዳኝ ነው ማስረዳት ነው አይተበቅም። ለምታስብለት እናጋለን ግን ታረጋጋ። መጀመሪያ ታረጋጋ። አደረጋጋ። አንቺ አሁን ምን ትሆን የመጣሽው? ሄደሻል አይደል? ሄደሻል ከሱ ጋር ሄደሻል አይደል? በቃ ሂጂ። አልሄድም። ለምን ማለት አልሄድም። አሚር እስከሚሻል ይዛት ሂድ። ኤርሚ ይዛት ሂድ። ወዲያ እዚህ ጋር ችግር እየፈጠርክ ነው ሰፈር ውስጥ ሲጀመር ሆነ። ለምንድን ነው ይሄን ልጅ የጠራኸው? ልጅ እኮ ምን ማለት ነው? ሰፈሬን ይዘህ የመጣው ለምንድን ነው? ይዘህ የመጣው እኮ ተረጋጋ። ለምንድን ነው ይዘህ የመጣው? አንተ ለምንድን ነው ተረጋጋ። አንተም ተረጋጋ። እንደዚህ ጋር አንተ አብረሃቸው ሆነ እንዴት ታደርጋለህ? እኮ እኔ ምን ላድርግሽ? ንገረኛ። እኔ ምን ላድርግ? እኔ ቦታ አንተ እጁን ፍታው። እሺ ወይ እጁን ፍታው። በቃ ሰማኝ እኮ እሺ ያተፈጠረ ላስረዳ አረጋም። ሰማኝ ቆይ ምንድን ነው የምሰማሽ? ምን የተፈጠረ ነገር አለ? አንተ እንደዚህ እንድስራ እኮ ምንም የሚፈጠር ነገር እኮ የለም። ምንም የሚስተካከል ነገር የለም። በቃ ታስረጭኝ እዚህ ጋር ምንም ታስረጭኝ ነገር የለም። አይፈታም ይሄ ኡስታዝ ገሰረ ወራፍ ኤርሚ ያውሽ የተፈጠረው ነገር አንድ ለማሰማት ምንድን ነው? አሰማት የተፈጠረው ነገር እኮ አንድ አልሰማ
መጀመሪያ መናገር ነው። በቃ እናቱ ጋር ነው ያመጣ ነው እንጂ አንተ ጋር አላመጣ ነው። ሰማያለሽ መጀመሪያ ነበር የማሰብ ነበር። በጣም እየታገስኩ ነው። በጣም እየታገስኩ ነው። አንተ ራሱ እየታገስኩ ነው። አንተ ለምነው ከሰው የት ነው ወጣ? ስለስርዓት ነው ዛውንም ቢሆን ይዛሽ ሂጂ። ልቀቀኝ። አንተስ ማን ይዘና አለ? እሱ ብቻ ነው አለ። አንተ በእናትህ ዞር በላው። በእናትህ በጣም ታገስኩ። እሺ ምንድን ነው ይዛት እዚህ ጋር ችግር እንዳፈጠር ድጋሚ አንተ ልቀቀኝ። ይሄን መጀመሪያ ማሰብ ነበረበት። ጓደጌ እንደዚህ እንዲሁ ያደረጉት እነሱ ናቸው። ብቻ ነው ያለው በዚህ ስሜት እነሱ እያሉ ምናምን አለ ብቻ ነው እናንተ እናወራለን። አሜን የሰዎች መረጋጋት እንዲዛፈጥረበት እኛ እዚህ ጋር ያመጣ ነው እናቱ እኛ እናቱ ጋር ነው ያመጣ ነው። እናቱ ጋር መሄድ አለበት። ይሄ ልጅ ከዛሬ ነገ በጣም እያባሰበት ነው የምታየው። እንዴት ነው እንደዚህ ነው የምታየው? እናቱ ስማኝ፣ ከማንም እና ከምንም በላይ እናት ትቀድማለች። እኛ አንተ ጋር ለሚያመጣ ነው። ሰማከኝ አይደል? ስለዚህ ከመንገዳችን አይደለም አይገባም። እጁን ትፈችዋለሽ። ኤርሚያስ ዞር በል ከመንገዳችን ዞር በል። ይዛት ሂዶ ሊያት ይዛት ያላት ሄደው ኤርሚ ሚር ሳለስ አይገባም እያልኩሽ ነው። ሰሚያለሽ? አይገባም። አንተ እኮ እንደ ጓደኛ እናቱ እንዲሆን አታየው። እንደ ጓደኛ እኮ ልክ ነህ፣ ግን መረዳት ኤርሚ ዞር በል። ልጁ አለበት ገባ አልሄድም። በቃ ተውኝ። አየካ የልጁን ሀሳብ አስቀየርኩ። አንተ ግን ቆይ እንዴት ነው የምታስበው? እንዴት ነው የምታስበው? ንገረኝ። አንቺ ቆይ ልጁ እዚህ ድረስ የመጣው እኮ ሊገባ ነው። ተጣላ የልጁን ሀሳቡ ላስቀየረው ምን አይነት ሰው ነው? ኦሌድ ናግባና እንሂድ። ተጣላ በእናታችሁ በእናትህ ረዛ አይመለከትም። ምንም የሚመለከት ነገር የለም። ዞር በል ወደዛ። ኤርሚ ረፍ እናንተ ብቻችን እናወራለን። ማረጋገፍልህ አፍንጫ ነው የምልህ። ሲያስጠላ በእናትህ አልሄድም።